በአጠቃላይ ቅበት ስልጢ ቅበትና አካባቢዋ ነዋሪዋ የከፍታ ዋልታ የሰላም ማማን ሰገነት ማሳያ ነው። ፍቅርን ያነገሰ ነው። ሰላም ያሰፈነ ነው። ከየትኛውም የሀገራችን ስፍራ የሚመጡ ኢትዮጵያውያን ወንድምና እህቶቹን ትናንትም በፊትም በሚያምር ስልጥኛ ቋንቋው አበይ በወገሬት መጣሙና ብሎ የሚቀበል በአፋርኛ ከፈለግ ነጋይ ተሜተኒ ነጋይ ሁልቴኒ በትግርኛ እንኳን ደሃነ መጽዩም በኦሮምኛ በጋነጋ ድፍተኒ በሶማሊኛ ሶዶ ዋዳ በወላይትኛ አሹ ሰሮ ይደታ በአላብኛ አበይ ወገሬቴ አቤቴታ እንዲሁም ደግሞ በድጋሚ በአማርኛ እንኳን ደህና መጣችሁ ብሎ የሚቀበል ፍቅር የሆነ ማህበረሰብ ነው። ሙስሊም ክርስቲያኑ በእምነት ተከባብሮ ብሔር ብሔረሰቦች ባንድ ተደምረው የሚኖሩባት አካባቢ ናት። እኛም ብርታችን እዚህ ተቀብሯል። ብዙ ነገር ያለውን የማህበራዊ ግንኙነት የሙስሊም ክርስቲያኑ ማህበራዊ ግንኙነቱን ያው እናንተም ታውቃላችሁ ምን ያህል በጣም የሚያምር ለሀገር ጭምር ተምሳሌት የሆነ የእርስ በርስ ግንኙነት ነበር የነበረው። የመተባበር የመተጋገዝ የመረዳዳት እሴታችን ለሀገር ራሱ ተምሳሌት ነው አይደል እንዴ? እናንተም እንደምታውቁት እና በመሃል ግን ያው የተፈጠረብን ችግር ተፈጥሮ ነበረ። ችግራችንንም ሌላ ሰው አልመጣብንም። እኛው በእኛ የመፍታት ባህል አለን። የስልጤ የሴራ ስርዓት ምን ይባላል መሰለ? በራጋ ማጋ በስልጤዎች ዝግባ በበላይ ዳኝነት በክንውን ስፍራ በነገር በድንበር የተጋጩ ካሉ